With support from the World Bank, Ethiopia's Ministry of Agriculture is implementing the second phase of the Development Response to Displacement Impacts project. The project represents a bold shift, providing sustainable solutions that benefit both refugees and host communities by improving access to basic services, boosting livelihoods, and supporting environmental resilience. One key approach is supporting common interest groups, small groups of men and women who receive training and seed capital to launch businesses. In Benishangul Gumuz alone, 418 common interest groups comprised of 5,759 people have benefited in Phase 1 and 2. Among them is AndyNet Garment Association, a youth-led CIG in Asosa that's empowering others through skills, creativity, and ambition. አመሰግናለሁ ስሜ ታረቀኛ ያና አባላለሁ ትምህርት የተማርኩ በጎን ምን ልስራ ብዬ ያስብ ነበር ከዛ አጋጣሚ ጓደኞቼ አንዳንድ ጓደኞቼ ፋሽን ዲዛይን ውቀቱ አላቸው ከዛ ከነሱ ጋር እርስ በርስ በመነጋገር ለምን የራሳችን የሆነ ተደራጅተን ልብስ ቤትም አንከፍትም ምናምን ብለን ተነጋገርን ከዛ አምስት ነበርን አምስታችንም አንድ ላይ ተደራጀንና ልብስ ቤት ጀመርን ማለት ነው 2014 ላይ ማለት ተነጋግረን አንድነት ብለን ዝም ብለን እቁና ሳይሰጠን ማለት አንድነት በሚል ስያሜ ሰጠን አንድናችን ማለት የሰራን ያለን 2015 ላይ በተንጠቃቀን አነስተኞች ከኛ ተደራጁ ምናምን ሲሉ 2015 ላይ ተደራጀን ከዛ በኋላ እዛ ላይ ብዙ ዘርፍ የተደራጀ የለም በእኛ እንትን ከዛ አጋጣሚ የተደራጁትን ነበር ዲአዲአይፒ የመለመለ ተደራጁ ያሉትን ማለት ከዛ አጋጣሚ በዚህ ዘርፍ እኛ አሸናፊ ሆነን ፕሮጀክቱ በሚተገበረባቸው ወረዳዎች ውስጥ በቡድን በጋራ ፍላጎታቸው መሰረት አድርጎ ተደራጅቶ የስልጠናና የገንዘብ ድጋፍ ይደረግላቸዋልና ከዛ ውስጥ አንዱ እንደ ቡድን የተመረጠው አሁን ያየነው የልብስ ስፌት ቡድን ነው። ይሄ ቡድን እንግዲህ ከቀበሌም ሰርቲፋይድ ሆኖ የተመረጡ ለዚህ ብቁ ናቸው ከተባሉ በኋላ ስልጠና ተሰጥቷቸው በፕሮጀክታችን መርህ መሰረት በአማካይ $6000 አካባቢ በወቅቱ እንግዲህ 320,000 ብር አካባቢ ነው ድጋፍ የተደረገው። ዲአርዳይፒ የተወሰነ ገንዘብ ረዳን ማለት ነው። በዛ ምክንያት ስልጠናም ሰጣን። ከዚህ ቀደም ከነበረን የልብስ ስፌት ወይም ደግሞ ራሳችን ችለን የሆነ የግል ስራ ማቋቋም ላይ ይበልጥ ስልጠናም ስለሰጡን በጣም ኢንስፓየር ሆንን ማለት ነው። ከዚህ ቀደም አንድ እንትን ዲፓርትመንት ብቻ ነው በያዝናት አንድ ቢጃማ ነበር። አሁን ግን ሽፎኖችን ያበሻ ቀሚሶችን እየሰራን ነውና በዛ መሰረት በጣም ደስተኛ ነኝ። ዲአርዳይፒ ባገዘን መሰረት የተወሰኑ 3-4 ማሽኖችን ከዛኛው ጋር ጨምረን ማሰልጠኛ ጀመረን ማለት ነው። ከዛ በኋላ ያው የተወሰነ ሁላችንም ለብዙ ሰዎችም የስራ እድል ፈጠራ አድርገናል። አሁን ላይ ቢያንስ ከ200 በላይ የሚሆኑ ከነበርንበት ጊዜ ተነስቶ ስልጠናን አወጣናል። እዚህ ማሰልጠኛ ውስጥ የምንሰጣቸው የስልጠና አይነቶች ፋሽን ዲዛይን ላይ ተመርኩዘው ቆረጣ እንዲለምዱና በራሳቸው ቆርጦ በራሳቸው ሰፍቶ ወደፊት ደግሞ የራሳቸውን ስራ እንዲፈጥሩበት ነው አላማው እና ስራ አጥ የሆኑትን ሰዎች ወደዚህ አምጥተን ይሄን ሙያ ለምዶ የራሳቸውን ስራ እንዲሰሩ ማድረግ ነው አላማው ማለት ነው። ወደዚህ የመጣሁት ዲዛይነር የመሆን ፍላጎት ስለነበረኝ እና ደግሞ ይሄኛውን ፍላጎትን ከፍላጎት ባለፈ ለትምህርት ደግፎ ራስን ለማብቃት ነው። እና እዚህ ደግሞ ያገኘናቸው ያለን ስልጠናዎች ለዲዛይነርነት እና ወይም ልብስ ሰፊ ለመሆን የሚያስፈልጉንን አይነት ትሬኒንጎች ለኛ አስፈላጊ የሆኑትን ፓተንት የሚባሉት ቁልፍ እንትኖችን ተምረንበታል። አሁንም እየተማርንበት እንገኛለን። ከመነሻው ጀምሮ ሁለተኛ ቅርንጫፉን ከፍቶ ከዛም ትንሽ ስኬል አፕ አድርጎ የማሰልጠኛ ተቋምም አላቸው።
ከኛ ጋር እንግዲህ እነዚህ ማሰልጠኛዎች መሰረት አድርጎ እንደተሞክሮ ከነሱም የወጡ ባለሙያዎች መጥተው ስልጠና ወስዶ ወደ ስራ ውስጥም የገቡ አሉ። በተመሳሳይ ከሪፊጂም በተቀባይ ማህበረሰብ ውስጥም በፍላጎት መጥተው ስልጠና የሚወስዱ አሉ። ከዛም ውጭ በእኛው ወደፊት እየተደራጁ ያሉትንም እንደተሞክሮ ሂዶ ስልጠና የሚሰጡ ቡድኖች ናቸው። ትልቅ ደረጃም እንድንደርስ ደግሞ ሁሌም ምኞታችን ነው። እዚህ አሶሳ አሁን ጋርመንት የለም። ለምን ጋርመንት አንከፍትም ብለን ተነጋገርን። ብዙ ጊዜ ከአዲስ አበባ ነው እቃዎችን የምናመጣው፣ ጥሬ እቃዎችም ማሽንም ምናምን ብዙ ነገር ከአዲስ አበባ ነው የሚመጣው። ስለዚህ ለምን እዚህ እኛ ማናቀርብላቸው ብለን ልብስ እንትን ማለት ነው ጋርመንት ለመስራት እያሰብን ነው። ለዚህም ደግሞ እንቅስቃሴዎችን ጀምረናል። ንግድ ፈቃዶቻችንን በመያዝ ወይ ባንኮችን ለመጠየቅ እንዲያግዙን ማለት ነው፣ ብድር እንዲያመቻቹልን ጥረት እያደረግን ነው።